ሰላም ጎፈሬው ነኝ። አይፎን 17 ፕሮ ዝም ብሎ የሀፍታሞች መጫወቻ ወይም ፎቶ ማንሻ ብቻ እንዳይመስላችሁ። ናሳ ይህንን ስልክ ወደ ጠፈር እንደወሰደው ያውቃሉ? አዎ፣ በቢሊየን የሚቆጠር ዶላር የሚያወጡ መሳሪያዎች እያሉት ለምን አንድ ስልክ አስፈለገው? ዛሬ አይፎን 17 ፕሮ ሚስጥራዊ የጠፈር ጉዞና ለምን ናሳ እንደመረጠው በዝርዝር እናያለን። ናሳ አይፎንን ከሚጠቀምባቸው ዋና ምክንያቶች አንዱ በስልኩ ጀርባ ያለው ላይት ዲቴክሽን ኤንድ ሬንጂንግ ስካነር ነው። ይህ ቴክኖሎጂ ብርሃንን በመላክ እና መልሶ በመቀበል የአንድን ነገር ርቀትና ቅርጽ በከፍተኛ ጥራት ይለካል። ናሳ ይሄንን ለምን ይፈልገዋል? በጠፈር ውስጥ የጠፈር ተመራማሪዎች በጨለማ ወይም ጭጋግ ባለባቸው ቦታዎች መንገዶችን ለመቃኘትና የቦታውን 3D ካርታ በሰከንድ ውስጥ ለመስራት ይጠቀሙበታል። አይፎን 17 ፕሮ ላይ ያለው ላይት ዲቴክሽን ኤንድ ሬንጂንግ ስካነር ደግሞ ከመቼውም ጊዜ በላይ ፈጣን ነው። ሌላው አስገራሚ ምክንያት በውስጡ ያለው A19 ቺፕ ነው። ናሳ በጠፈር ውስጥ በቢሊየን የሚቆጠሩ መረጃዎችን በአንዴ መተንተን ይፈልጋል። ይህ ቺፕ ደግሞ ልክ እንደ ሱፐር ኮምፒውተር ይፈጥናል። የጠፈር ተመራማሪዎች ወደ መሬት መልእክት ከመላካቸው በፊት በስልኩ ላይ ባለው AI ኢንተለጀንስ አማካኝነት መረጃዎቹን እዚያው ጠፈር ላይ ሆነው በፍጥነት ኤዲት እና አናላይዝ እንዲያደርጉ ይረዳቸዋል። ይህ ማለት ናሳ ግዙፍ ኮምፒውተር ከመሸከም ይልቅ ይህንን ስልክ እንደረዳት ይጠቀምበታል። በጠፈር ውስጥ ብርሃን በጣም ከፍተኛ ነው። የአይፎን 17 ፕሮ 3ቱ 48 ሜጋፒክሰል ካሜራዎች በከፍተኛ የፀሐይ ብርሃን ውስጥ እንኳን እጅግ ጥራት ያለው ፎቶ ያነሳል። በተጨማሪም የአይፎን አዲሱ የታይታኒየም አካል በጠፈር ውስጥ ያለውን ራዲዬሽን የመቋቋም አቅሙ ከፍተኛ ነው። ናሳ ስልኩን ለተለያዩ የምህዋር ጥናቶች፣ ለጠፈር መንኮራኩር ጥገናዎች እንደ አይን ይጠቀምበታል። እንግዲህ አስቡት፣ በእጃችሁ የያዛችሁት ስልክ ናሳ ጨረቃ ላይ ወይም ማርስ ላይ የሚሰሩ ሰዎች የሚጠቀሙበት ቴክኖሎጂ አለው። አይፎን 17 ፕሮ ለኛ ፋሽን ሊሆን ይችላል፣ ለናሳ ግን የሳይንስ መሳሪያ ነው። እናንተ አይፎን እንዲህ አይነት የጠፈር ቴክኖሎጂ ይኖረዋል ብላችሁ አስባችሁ ታውቃላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ። ለተጨማሪ አስገራሚ የቴክኖሎጂ ወሬዎች ጎፈሬውን ሰብስክራይብ ማድረግ እንዳትረሱ። ቻው።